ወንዶች እንደዚህ የፈለግሽ ከዛ በኋላ እዛ ወንዶች ንግድ ነው ያረያሽ እዛ ቤት ውስጥ 6 ሴቶች አሉ አይደል አይኔ ብዥ ይልብኛል የምታጨሱት ነገር ብዙ ነገር ነው ከዛ በኋላ ደግሞ ወንዶቹን ትጫወቱባቸዋላችሁ ያለው ነገር ተነጋግረን ብናወራ ይሻላል አሁን ይመቸኝ ማባቻ ላይ ነኝ አሁን ሰፈርሽ ቤትሽ መጥቻለሁኝ ግቢ ውስጥ ነኝ ያለሁት ለምን ማውራት ከበደሽ እስራኤላዊ ለሆን አልሆን ቋንቋ ልናገር አልናገር ምን አገባችሁ ያገባችሁ አሬዛን እንደ ስራና መስራት ያለብክ በቃ ስራን አርፈ ስራ አይ ተረጋጊ አንቺ መጀመሪያ ተረጋጊ መረጋጋት ይቅርታ አባት አንተ ያገባክም ሲጀመር አንተ ምንም ልትሆን ትችላለህ አንተ ያገባክም እሺ እስራኤል ሀገር ላይ አልነበርሽም አይደል ዱባይ ሀገር አልነበርሽ እንዴ ዱባይ አይደለሽም እስራኤል ነበር ወይኔ መብራና አረ ግድ የለሽም የማያገባህ አትግባ አንተም አርፈህ ተቀመጥ ችግር የለውም እኔ አሁን አርፈህ ተቀመጥ አዛቺ ግድ የለሽም የሚፈጠረው ነገር ነው ኃላፊነት መውሰድ አልፈልግም እርግጠኛ ነሽ ቀድሜ ነግሬያለሁ እሺ እርግጠኛ ነሽ ጨርሻለሁ ድጋሚ እንዳደረጉ ቆይ አይደለም አዳምጪ ሰላም ቤተሰቦቼ ሳምንቱ ፕሮግራም ዛሬም ጀምሯ ዳኒ ብራስኮ ከች ብያለሁ ማለት ነው ዛሬም እንደተለመደው እንግዲህ ለእናንተ አዲስ ቪዲዮዎችን እየሰራሁኝ እንግዲህ ተደራሽነት እንዲኖር ከእናንተ የሚጠበቀው ሰብስክራይብ ላይክ እና ሼር በማድረግ የኔ ቪዲዮዎች ዓለም ላይ እንዲደርሱ ማድረግ ብቻ ነው ዛሬ የመጣሁበት ጉዳይ ምን መስላችሁ ከእስራኤል የመጣችው እህታችን ወንድማችንን እንግዲህ በጣም አሳምማው እኔ እንደውም ግራ ገብቶኝ ነበር ማለት ያው አይታችሁታል ቪዲዮ ማለት ነው የሱን ጉዳይ እንግዲህ ይዤለት ነበር ማለት ነው ዛሬ እንግዲህ ከጓደኞቼ ጋር ከፖሊሶች ጋር እንዲሁም ደግሞ የሱ ወንድሞች ጋር ተያይዘን እንግዲህ ወደዛ አፓርታማ እንሄድና እሷን ለማናገር ሞክራለሁ የውሸት እንግዲህ እስራኤላዊያን ነኝ ብላ የእስራኤልን ስም ወይም ደግሞ በእስራኤል ወገኖቻችን ስም እንግዲህ አንዳንድ ነገሮች እያወራች ነበር እስቲ ያለውን ነገር አብረን ከሷ አንደበት የምንሰማ ይሆናል በቀደምታ ሄጄ ነበር ቤቷ ድረስ ሄጄ ዱባይ ነሽ ብለውኛል የሚገርማችሁ ነገር ይሄን ሁሉ አረጋግጫለሁ ብዙ ዶክመንቶችም ይዣለሁ እሷ ያለችበት አፓርታማ እንግዲህ ሀያት አካባቢ ነው መስኖረው እዛ አካባቢ ሄጄ እሷን አግኝቻት ያለውን ነገር ለእናንተ ቪዲዮ የምሰራ ይሆናል ማለት ከኔ ጋር አብራችሁን ቆዩ ከኔ ጋር ያሉት ሙሉ ክሮች እንግዲህ ሬዲ ነን ዛሬ እንግዲህ እሷን ለማግኘት እንሄዳለን ሰብስክራይብ ከእናንተ አሁን በድጋሚ የሚጠበቅባችሁ ማለት ነው ሰብስክራይብ ላይክ እና ሼር አድርጉ እንግዲህ እወዳችኋለሁ ዳኒ ብራስኮ ጨርቆሴ ሾው ይቀጥላል ቢግ አፕ ሰላም ቤተሰቦቼ እንግዲህ ያው እሺ እደውልላታለሁ ያለበት ቦታ እዚህ አካባቢ ነው በተረጋጋሚ ነው የመጣሁት የሚገርማችሁ ነገር እስቲ እደውልላትና የምትለውን ነገር አብረን እንሰማለን እንደሚፈጠር እንግዲህ አብረን እናያለን እሺ እየደወልኩላት ነው እንደምትለኝ እንግዲህ አብረን የምናየው እሺ አብራችሁን ቆዩ ሄሎ ሰላም ነው እንዴት ነሽ ሰላም እንዴት ነህ ሁሉ ሰላም አላወቅሽኝ መሰለኝ እሺ ዩቲዩበሩ ዳኒ ነኝና ፈልጌሽ ነበር አሳውሽ ዩቲዩበሩ ዳኒ ነበርኩኝ በሰላም ነው አወቅሽኝ አይደል ዩቲዩበሩ ዳኒ ኦኬ በተረጋጋሚ ቤትሽ መጥቼ ነበርና ባለፈው ሳምንትም ቤትሽ መጥቼ ላገኝሽ አልቻልኩኝም አይ በሰላም ነው አንዳንድ ነገር ስለ ልጁ ጉዳይ አውራሻለሁ ብዬ ያው በተረጋጋሚ ነው የመጣሁትና ዛሬ ልታናግሪኝ ፍቃደኛ ነሽ ልታገኝ ፍቃደኛ ነሽ ስለ ልጁ ጉዳይ እናወራለን ሲፈልግሽ ነበር እኮ ስለ ልጁ ጉዳይ እናወራለን አንቺን በአካል ላገኝሽና ከዛ በኋላ እናወራለን ያለው ነገር ተነጋግረን ብናወራ ይሻላል አሁን ይመቸኝ ማባቻ ላይ ነኝ አሁን ሰፈርሽ ቤትሽ መጥቻለሁኝ ግቢ ውስጥ ነኝ ያለሁት ለምን ማውራት ከበደሽ ግቢ ውስጥ ነኝ ያለሁት በተረጋጋሚ መጥቼ ነበር አልኩሽ እኮ ባለፈው ለታም ስመጣ ከሳምንት በፊት ውጭ ሀገር እንደሄድሽ ተናግሮኝ ነበር ሀገር ነበርኩ ነው ከዚህ ሳምንት ነው የመጣሁት እኮ ታዲያ ለምን ልታናግሪኝ ፍቃደኛ አይደለሽ ስራ ላይ ነኝ አናግሪኝና ቤትሽ በር ላይ ነኝ ያለሁት ላናግርሽ ጭራሽ ቤት በር ላይ መጣ አሁንም የመጣሁት ምን አልሽኝ መጣሁ እሺ ታችኛው ግራውንድ ላይ ነኝ ያለሁት ከፎቃችሁ ጀርባ ነኝ ያለሁት እሺ ሰላም
እንዴት ነሽ? ሁሉ ሰላም አለው ነው ይልኛስ ፈልጊ ነበር እንዴት ነሽ? ሁሉ ሰላም ቤትሽ በተረጋጋሚ እየመጣሁኝ እኮ ያው ቤትሽ ጋር እየመጣሁኝ በተረጋጋሚ ያው ላናግርሽ ሞከርኩኝ ግን ወለሽ ነበር ውጭ ሀገር ነበር ኦኬ ዳንሻ ዳነኝ እንዴት ነህ? ልታናግሪኝ ፍቃደኛ ዛሬ እንኳን አይመቸኝም ሌላ ቀን እንገናኝ መቼ ይመችሻል? ወይ ነገ ወይ ከነገ ወዲያ ቤት መምጣት ትችላለህ ካልሆነ ሌላ ቤት እንኳን አልመጣም ቤት ሳይሆን ባይሆን እኔ መኪናን ይዤ እመጣና ነገ ተገናኝተን ተቀጣጥረን ብንወራ ምን ይመስልሻል? አንቺ እንችላለን አይደል? አዎ እንችላለን። ልጁን ጠይቀሽ ታውቂያለሽ? ምንድን ነው የምጠይቀው? አይ ኖርማል እኮ ነው። አሁን የምጠይቅሽ ይኸውልሽ በትህትና ነው ማውራሽ፣ ቁም ነገር ነው ማውራሽ። በትህትና ያለውን ነገር ጀስት ሶልቭ ለማድረግ ነው። ልጁ ታሟል አይደል? ልጁ ስለታመመ ያለውን ነገር ተነጋግረን ቁጭ ብለን ብናወራ ይሻላል። አሁን አንቺ ሆቶን መሆን የለብሽም። ቀደም መጥቼ አሞታል፣ በጣም ታሟል። ልታናግሪኝ ፍቃደኛ ነሽ አይደል? እኮ ተገናኝተን እናወራለን። ዛሬ እንኳን አይመቸኝም። ሲመቸኝ ራሴ እደውልልሃለሁ። እሺ መቼ ነሽ? ወይ ነገ ወይ ከነገ ነገ ልምጣ እዚህ? ኦኬ። አሁን ቤትሽ 10 ጊዜ መመላለስም አልፈልግም። አዎ ጥበቃዎቹ ነግረውኛል። ምንድን ነው 10 የሚያመላልስክ? ነገርኩሽ እኮ አሁን በልጁ ኬዝ ነው አሁን የመጣሁበት ምክንያት እና ምንም አሁን እኔ ላስጨንቅሽም አይደል። አሁን መሄድ ትችያለሽ። ያው ቤትሽን ስለማውቀው አይደል ችግር የለውም። እኔ አልመጣም። አሁን ድጋሚ ቤትሽ መምጣትም አያስፈልግም። አሁንም ጊዜ የመጣሁበት ምክንያት ከአንድም 3-4 ጊዜ መጥቻለሁ። ቤትሽን አውቀዋለሁ፣ ችግር የለውም። ስለዚህ ነገ ሳይሆን ከነገ ወዲያ እንገናኝና ከነገ ወዲያ ከሁለት ቀን በኋላ ተገናኝተን ምን ይመስልሻል? እርግጠኛ ነሽ? እናወራለን፣ እንደዋወላለን። ስልክን ስለያዝኩት ራሴ እደውልልሃለሁ ሲመቸኝ። ስልኬንም አታውቂውም። ሄሎ ስልሽ እኮ ሌላ ሰው ነው ያወራሽ። እኔን ታውቂኛለሽ። የዛኔ ስመጪ በስነ ስርዓት ነው ያወራሽኝ። ዛሬ ግን ገብቶሻል አባል ስልኬን አላውቀውም ማለት ኖር የእስራኤል ሀገር ላይ አልነበርሽም አይደል? ዱባይ ሀገር አልነበርሽ እንዴ? ዱባይ አይደለሽም? እስራኤል ነበርኩኝ። ችግር የለውም። እሱን አሁን ከነገ ወዲያ ስንገናኝ እናወራለን። አሁን ጊዜሽን ማልሸማብሽ ነው። ጊዜን ማጥፋት አልፈልግም። መልካም ቀን ይሁንልሽ። ስለዚህ ነገ ልደውልሽ እንቀጥልሽ። ከተመቸኝ ነገር ካልሆነ ከነገ ወዲያ እናደርገዋለን። ይኸውልሽ ለኔ የምትሰጪኝ 5 ደቂቃ ብቻ ነገርኩ። በጣም ቢዚ ስለሆንኩኝ ሲመቸኝ ራሴ እደውልልሃለሁ አልኩ። ወይ ደግሞ ቤት መምጣት ትችላለህ እኮ አለ። ቤትሽ መምጣት አልፈልግም። አሁን ይልሽ ቤትሽ መምጣት ለኔ አግባብ አይደለም፣ አስፈላጊም አይደለም። እኔ አሁን የምፈልገው ምሳሽ ተገናኝተን መኪና ውስጥ ቁጭ ብለን ዲስካስ እንድናደርግ። ኦኬ፣ ከነገ ወዲያ ደውልልኝ በቃ። ከነገ ወዲያ ደውልሽ? አዎ። እሺ፣ መልካም ቀን ይሁንልሽ። እሺ። ቤተሰቦች እንዳያችሁት ነው ማለት ነው። እስቲ ከነገ ወዲያ ደውላትና ያለውን ነገር አብረን ምን ይሆናል ማለት ነው። ከኔ ጋር አብራችሁ ነው። ከነገ ወዲያ ደውዬላት መኪና ውስጥ ዲቴል ለማውራት ሞክር፣ እሱንም ይዤ ለመምጣት ሞክራለሁ። ግን እንደዛ አይደለም ለሚመለከተው አካል አመልክቻለሁ። ከዛ ሰው ጋር እስቲ ለማውራት ሞክራለሁ ማለት። መልካም ቆይታ ይሁንላችሁ። ከኔ ጋር አብራችሁ ነው። ቻው፣ መልካም ቆይታ። በቃ አሁን ይቅርታለሽ እና አሁን ቤትሽ ድረስ የመጣሁበት ምክንያት ገብቶሻል። እኔ እንደዚህ እንድትሆኝም አይደለም እንድትበሳጭም አይደለም። ዘመዶችሽንም ቤተሰቦችሽንም ይዘሽ እንድትመጪ አይደለም እኮ እኛ የፈለግንሽ። እሱም እኮ ሌላ ነገር ፈልጎ አይደለም የመጣው፣ ፖሊስም አይደለም። እኛ ሰው መርዳት ነው ስራችን። አገናኘንሽ አይደል እንዴ? ያን የመሰለ ቆንጆ ልጅ ማዋይ እያለ እየጠራሽ ከዚህ በላይ ስሙን እንደዚህ ቆንጆ አድርጎ እየጠራሽ ደህናውን እኮ አይለም እኮ የሰጠከኝ ትዳር ፈልጋለሁ አልኩ። ሰው አገናኘከኝ፣ በቃ አለቀ። እኔ እኮ ልንገርሽ አሁን እኮ የሚያጨቃጭቅም አይደለም፣ ቀላል ነገር ነው የነገርኩሽ። እውነቴን ነው የማወራሽ። ገብቶሻል? ትዳር ከፈለገ ደግሞ ሳምንት እሱ ጋር አስቀምጠሽ እንደዛ ወላልቆ እስኪመጣ ድረስ እንዴት ነው? እኔ አልገባኝም። ምንድነው የምትለው? እንደዚህ ስታወራ እኮ ደህናውን እኮ ይላክልኝ ነው የምትመስለው። እንዴት ጭራሽ እሱ ስለ ራሱ ማውራት ያለበት ወንድ ራሱ አይደለም። ምን እንደምትለኝ ደግሞ ካሳም ካስፈለገ ወንድሙን ጠርቼ እኮ ብር ሰጥቻለሁ። ምን እንደሚፈልገው ታዲያ? አይደለም ለወንድሙ የሰጠሽው 300 ሺህ ብር እሱ ምን ይሰራለታል እኮ ነው የምልሽ። አሁን እኮ ቀላል ነገር እኮ ነው የማወራሽ እኮ ገብቶሻል? ለሱ 300 ሺህ ብር ለወንድሙ ሰጠሻት። ካሳሙ ነው ሳምንት ሙሉ ወለልቆ ወዛ ብልት ሁሉ አይሰራም ማለት እግሩ ተቆራርጦ እንደዛ ሰውነቱ ሁሉ እንዴት እንደሚያያዝን እኮ እኔ አሁን የመጣሁበት ምክንያት እኔና እሱ የመጣለበት ምክንያት ምንም አይደለም። እንዲህም አይደለም ልካርሎ ምን ትላለህ? እውነቴን ነው። እኔ እንደማወራሽ አላውቅም። ሲጀመር ለምዶ ከቤት የመጣችሁ ወሰዳችሁ ያስጨንቃችሁ
ኧረ አሁንም ተረጋጊ እባክሽ። አይ ቆይ ንገሪኝ፣ መጀመሪያ ንገሪኝ። ሪዝኔብል ሆኖ ልንገርሽ። አሁን ምንም ጭቅጭቅም ያስፈልገው ገብቶሻል አባል ልጁ በጣም ታሟል። የሱ የሰጠሽው ለወንድሙ 350 ሺህ ብር ምንም የሚጠቅም ነገርም አይደለም። አሁን እኛ ስለ ብሩ አይደለም የምናወራው። አንቺ እስራኤል ነሽ? አዎ። ታዲያ ቋንቋ ትችያለሽ? አንድ ጥያቄ ልጠይቅሽ። ስለ ቋንቋዬ ምን አገባሽ? ለረፍት ነው የመጣሁት አልሽ አይደል? እንዴ ለረፍት መጣሽ። የኔን ቪዲዮ አየሽ፣ ይሄን ልጅ አገኘሽ፣ እኔ ክሷለሁ ብለሽ እንግዲህ ይዘሽው ሄድሽ አይደል? ሲጀመር ነው እስራኤላዊ ለሆን አልሆን ቋንቋ ልናገር አልናገር ምን አገባችሁ? ያገባችሁ? አሬ ዛኔ እንደዚህ ስራህን መስራት ያለብህ በቃ ስራን አርፈህ ስራ። አይ ተረጋጊ፣ አንቺ መጀመሪያ ተረጋጊ፣ መረጋጋት። ይቅርታ አባት፣ አንተ ያገባክም ሲጀመር አንተ ምንም ልትሆን ትችላለህ፣ አንተ ያገባክም። እሺ ተረጋግተሽ ሀሳባችሁን ለመናገር አሁን ይልሽ እሱን በትህትና የሚያወራሽ ገብቶሻል አባለ በትህትና የሚያወራሽ ሌላ ነገር ኑሮንም አይደለም። እኛ ገብቶሻል። አሁን በትህትና የምናወራሽም ከአፓርታማ ወጥተንም እንደዚህ እያናገርንሽ ያለ ነው። እኛ በስነ ስርዓት በቃ ነገሮች በስነ ስርዓት ይፈታሉ በሚለው አንቺ ደግሞ ከደበረሽ ይሄ ነገር ወደ ሌላ ነገር ያምራ። ታዲያ እንደምትፈልገው እስራኤላዊ ነሽ አይደለሽም? አንድ ጥያቄ ነኝ። እስቲ ቋንቋ ከቻልሽ አንቺ ቋንቋ ስለ ቋንቋ ምን አገባክ? ግን እስራኤላዊ ነኝ በቃ አለቀ። ታዲያ በእስራኤል በምን አይነት መንገድ ደግሞ እንደማሳይክ ታያለክ? እንዴት በምን አሳይካለሁ? በምን አይነት መንገድ ነው? አሳይሃለሁ፣ ጠብቅ። አሁን አንቺ ልጁ ላይ እንደታሽ እኔ ላይ እየዛሽብኝ ነው። እሱም በሂደት የምታየው ነገር ይሆናል። ለነገሩ አንተ እንኳን በጣም ቀላል አንተን ለማግኘት የሚዲያ ሰው ስለሆንክ ምንም አታስቸግረኝም። እንዴት ምንም ማለት አሁንም እየዛሽ አንተም ፖሊስም ሆንክ ዋሪቨር አያገባኝም፣ ግን አሳይካለሁ። መጀመሪያ ተረጋጊና መጀመሪያ ተረጋግተሽ ያለውን ነገር በስነ ስርዓት መውራት ይሻላል። መዛት ምንም እንትን የሚለው ነገር የለም። ምንድነው አላማሽ? ንገሪኝ። ልጁ እንደዛ ሆኗል። አሁን ምንድነው ልጁን ከነና ተሳክሚ ትቻለሽ? በሰጠው ብር ይታከምበት። ከዚህ በኋላ በፍጹም ቤቴ እንዳትበጠብጡኝ። እሺ ሰምተከኛል? እንደ አፓርታማ በቃ ወሬ አልፈልግም። በቃ አይደለም። አረ ቆይ አዳምጪ። አረ ቆይ እንደሱ አይደለም ልልሽ ምን ሰምኝ። ልቀቀኝ። እሺ አንቺ ወታደር ስለሆንሽ ነው። ቆይ በምንድነው የምታስቢው? ቆይ ይኸውልህ አንድ ነገር ልንገርህ። ቤተሰቦቹ ወታደሮች ናቸው፣ እኔም ወታደር ነኝ። እስራኤላዊ ደግሞ ነኝ። በቃ አለቀ። አስሬ መናገር አይጠበቅብኝም። አልናገርም። ምን አገባ? ልጁን አንድ ጥያቄ ይኸውልህ አሁን አንተ እንግዲህ መረጃውን አይተሃል አይደል? አዎ አይቼዋለሁ። ልጁን የተወሰድሽው ቤት ይዘሽው ሄድሽ። አንድ ልክ አይደል? አፓርታማ ላይ ያሱተሽ ሳምንቱን ሙሉ ስትጠቀሚበት በቀን 10 ቢያጆ 10 ጊዜ እንዴ አረነውር እኮ ነው። እንደ ወሬ ነገር አባታ አንደኛ ከፍያው ነው በዛ ይላል። ሲቀጥልም አምኖበት ነው የመጣው። መጀመሪያ ቆይ የተነጋገራችሁት በክፍያ ነው እንዴ? አምኖበት ነው የመጣው። ሲቀጥል ሳምንት የሚቆይ 15 ቀን የሚሆን ግፍ ነው እንዴ? ግፍ እኮ ነው። እሱ እንደውም ያለው 3 ነው 10 ጊዜ ነፍናቸው አለ። በጎማ እየገረፍሽው በጎማ እንዴት እኛ ሀገር እንደዚህ ነው ባህል እንዴ? ምንድነው የሚባለው? የጅብ ጎማ ነው ምንድነው? አብራሪስ እንዴ አብራሪስ ጎማ ገረፈችኝ እኮ ነው። አሁን ካሳ ፈልጋለሁ እያለ ነው። ቆይ አይደለም እኔ የሆነችው እንድትነግሪኝ ነው። እኔ አሁን ቤትሽ ድረስ የመጣሁት አንተ ማይቀርልክም። እሺ ወይኔ መብራን፣ ኧረ ግድ የለሽም። የማያገባህ አትግባ። አንተም አርፈህ ተቀመጥ። ችግር የለውም። እኔ አሁን አርፈህ ተቀመጥ። አዛቺ ግድ የለሽም። በኋላ የሚፈጠረው ነገር ነው ኃላፊነት መውሰድ አልፈልግም። እርግጠኛ ነሽ? ቀድሜ ነግሬሃለሁ። እሺ እርግጠኛ ነሽ? ጨርሻለሁ። ድጋሚ እንዳትደውል። ቆይ አይደለም አዳምጪ። ቆይ አይደለም ምን አይደለም አዳምጪ። እሺ እንነጋገርበት፣ በዚህ ጉዳይ እንነጋገር። ይሄ እሱም ባለበት እንነጋገር። ይሄልሽ እንነጋገር። ግድ የለሽም። ልጁን ታሳክሚያለሽ አታሳክሚም? አንደኛ በሰጠውበት ብር ይታከም። እሺ እዛ አፓርታማ ላይ የምትሰሩትን ነገር ትነግሪኛለሽ? ግን ምን አገባክ? ያገባል። ስለዚህ ከእስራኤል ስለመጣሽ አንቺ እንደፈለግሽ መሆን ትችያለሽ። እዚህ ሀገር ላይ እንደፈለግሽ መሆን ትችያለሽ። በእውነት ማለት ነው። በማያገባችሁ ነገር አትብሉሽ። ይሄ እናንተ ቢዝነስ አይደለም። ከየትም ሌጣ ከየትም አያገባችሁም። በቃ ማያገባችሁ ነገር ለምን እንደምታወሩ ያገባሃል እኮ። እስራኤላዊ ኮንሽ ቋንቋና አውሪኝ እኮ ነው ማለት። አረ ምንድነው የከፈላችሁኝ? እኔ አሁን ለኔ ብር ተከፍሉ ከተከፍለ እኔ እኮ እንደዚህ አይነት ነገር እኮ አላውቅም። ምንድነው ተከፍላችሁ? ያገናኘንበትን ለሰጠሽ ሰው እዛ ጠይቂ እንጂ ምንድነው ከፍያለሁ የምትይው? ለኔ ምንም ነገር የከፈልሽኝ ነገር የለም። እኔ ሲጀምር ተከፍሎኝ አይደለም ሰው ማገናኘው። አንቺ እኔ ዩቲዩብ ላይ አየሽ ልጁ ተጎርቷል፣ መጣሽ ማዋያ ላይ ይዞሽ መጣ። አንተ ያገናኘኝ ሰው ነው። ስለዚህ ለታሰ ከፍያለሁ። ሰው ምን ማለት ነው? እንዴት ነው እንደዛ ማዋይሽ? ምንሽን ስምኛ? አረ ማዋይሽ እንደዚህ አይደለም። እኔ እንኳን ስምሽን በአግባቡ ልጥራው እስቲ። ግድ የለሽም። አንድ ነገር ልንገርሽ፣ አንቺ እስራኤላዊ ነሽ? ነግሬያለሁ፣ እስራኤላዊ ነኝ።
አንተውን ነጂያን እኮ እሺ ቋንቋ ትችላለህ እሱ ማውራት ይችላል እስራኤልኛ ማውራት ይችላል ምን ትላለህ እኔ ያው ቋንቋ ቼክ ለማድረግ ነው ልጅ የሚመጣው ለትዝብት ነው ቼክ እንዳደረግሽ ነው ቅርሳባት ካንተ ጋር አወራን እሺ አላወራም እሺ መብቴ ነው እርግጠኛ ነሽ ምን አገባክ እሺ አላወራ ያገባህ አይደለም ችግር የለውም ምን መሰለሽ ምን እናደርጋለን መሰለሽ አሁን የመጣሁበት ጉዳይ እኔ ሌላ ምንም ነገር አይደለም ገብቶሻል አንድ ወረቀት አለሽ ነገ ጧት መጥሪያ ይዤልሽ እመጣለሁ ከልጁ ጋር ትጨርሳላችሁ ችግር የለውም እኔ ቤት ሲደርስ እዛ አፓርታማ ድረስ የመጣሁት ነገሮችን እንድጨርሱ ብዬ ነው ገብቶሻል ያለው በማያገባህ ጉዳይ እጅህን አታስገባ ስንቀርምሽ አይደለም ስንቀር ነገር ኃላፊነት መውሰድ አልችልም እንደሱ አልኩሽ ችግር በቃ እኔ ወጣዋለሁ ጋሚ እንዳመጣ ቢል አዳምጪኝ አንድ ጥያቄ ልጠይቅሽ ባለፈው በ17 የት ነበርሽ እስራኤል ተመልሰሽ ሄደሽ ነበር አዎ ስመጣ እስራኤል ተመልሰሽ ውሸትሽን ነው እስራኤል አልሄድሽም ከዛ ሳምንት ቆይተሽ መጣሽ አይደለ አንቺ ስራሽ ምን እንደሆነ ልንገርሽ ወንዶችን እንደዚህ እየፈለግሽ ከዛ በኋላ እዛ ወንዶች ንግድ ነው ያረያሽ እዛ ቤት ውስጥ 6 ሴቶች አሉ አይደል አይኔ ብዥ ይልብኛል የምታጨሱት ነገር ብዙ ነገር ነው ከዛ በኋላ ደግሞ ወንዶቹን ትጫወቱባቸዋላችሁ ልጅ ሆነት እንዳለ ልትነግረኝ ትችላለህ እንዴት ቤቱን አናግሮሽን ቤቱ ሄደሻል ማለት ነው ወንድሙ ከየት አግኝተሽ ነው 300 ሺህ ብር የሰጠሽው ደውዬለት ነው የመጣው ደውለሽለት ቤቱን አታውቂም ታውቂዋለሽ እንዴ እማዋይሻን አንግባባ ግዴለሽ እማዋይሽ ግዴለሽ እውነቴን እኮ ነው የማወራሽ እኮ ግራ ገባኝ ግዴለሽ መጀመሪያ ያለው ነገር ይሄ ነገር መጥፎ ነገር ውስጥ ነው አንቺ እስራኤል ደርሰሽ ነበር ታስፈራሪኝ እየሞከርክ ብቻ ነው ላስፈራራሽ አይደለም እስራኤል አይደለም ሄድሽው አንድ ነገር ልንገርሽ አዳምጪ እኔ ማን እንደሆንኩኝ አታውቅም ማለት ነው ጭራሽ እኔ ላይ ዛቻ ዶክመንቱ ላይ ተዋላ እስራኤል አይደለም እኛ ቼክ አስደረገ ነው ኢትዮጵያ አየር መንገድ ማለት ነው በአንቺ ስም እዛ ካስጠረተን ዱባይ ነበር ሄድሽው ለሳምንት ለ7 ቀን ማለት ነው ዱባይ ከዛ ወንዶች ታገናኛለሽ ሴቶች ታገናኛለሽ እንደዚህ አይነት ስራ እንደምትሰሪ ዶክመንቶቹ አውጣቸው ከዚህ ውስጥ ያሉትን ዶክመንቶች እንዳለ የታለ ይሁን ምንም እኔ ዶክመንት አልፈልግም ምንም አልፈልግም ማለት አልፈልግም ምንም አይነት ይሄ ትራ በቀደምታ ፍላይት ያረክሽበት አልነበር ያርግ ይሄው ከኢትዮጵያ አየር መንገድ ነው ያስወጣ ነው እኛ ከትኬት ኦፊስ ነው ያስወጣ ነው ኦንላይን ላይ የሚሸጥ ማለት ነው ሲጀመር በ17 ነው አንቺ እንደገረጥ ነው እንደ ዶክመንት ማስረጃ ነው በ17 የት ነበርሽ በ17 ዱባይ ነበርሽ ሳምንት እዛ ነበር 8 ቀንና 6 ቀን ማለት ነው ከዛ ወንዶችን እዛ ደግሞ ወንዶችን ስታገናኝ ነበር ዱባይ ድረስ መጥቼ ጉሪሽን ደግሞ እንደማጋለጥሽ እርግጠኛ ሆኜ ነው የምነግርሽ ይሄው ከሱ ጋር ማለት ነው አሁን ቤትሽ የመጣሁት መኪና ውስጥ መማወራሽ በስነ ስርዓት ታወሪኛለሽ ብዬ ነው አሁን መውረድ ትችያለሽ ችግር የለውም መውረድ ትችያለሽ ውረጂ